እንዴት ናችሁ? ሁላችሁም ደህና ናችሁ? ደህና ነኝ እግዚአብሔር ይመስገን። ዛሬ 15 ቀን ሆኖታል። ይሄ ነገር በቃ ይቆማል የተባለው አንድ እስከ 3 ቀን ውስጥ ምናምን ያልቃል ተብሎ ነበርና ዛሬ 15ኛው ቀን ነው። ደግሞ ቤታችንም ገብተን አናውቅም። ለምን እኛ አቅራቢያ ስለሆን እዛው ዋናው ጋር ያስፈራል ለመሄድና አሁን ትንሽ ድምጽ ስንሰማ ራሱ በቃ የፈነዳ ነው የሚመስለን እና እግዚአብሔር ከዚህ ችግር አውጥቶን ትልቅ ቦታ ያድርሰን። አብሮን እንድንገናኝ ቤተ ክርስቲያን አብረን እንድንሄድ ያርግልን። ትምህርት ቤት እንዲጀመር ምናምን ብዙ ነገር ብቻ እንዲደረግ ያርግልን። ብቻ አንዳንድ ነገር ያስፈራል እና ብዙ ሰው እንደውም ያልቃል ሰሞኑን ምናምን። ለምን ዛሬ ምንም ጸጥ ካለ ነገ በቃ በጣም ነው የሚያስፈራው። የቱ ጋር እንደሚተኩሱ አያውቁም። ዛሬ ዝም ካሉ ነገ ደግሞ ታውቃላችሁ እጥፍ ነው የሚያደርጉት ሌላ ጊዜ እና እግዚአብሔር ይጠብቀን። ጸልዩልን። ሙስሊም ክርስቲያን የሚሆናችሁ በጣም ነው መወዳችሁ። እግዚአብሔር እኛንም ይጠብቀን። ሌላም አረብ ሀገር ሆናችሁ እንደዚህ ፍጥረት ላይ ምናምን ከሆናችሁ እግዚአብሔር እናንተን ይጠብቃችሁ። በጣም ነው መወዳችሁ። ቻው